ሰላም ቢኒ እንዴት ነህ? እግዚአብሔር ይመስገን ሰላም እንደምን አለ? ደህና ነኝ አለሁ። 17ኛ ሳምንት የፕሪሚየር ሊግ ጨዋታዎችን እንዴት አገኛቸው? ሶስቱን ጨዋታዎች እናወራና የመጀመሪያውን የቶተናም እና ሊቨርፑል ጨዋታ እንዴት አገኘው? በጣም አሪፍ ነበረ። ኢንተርቴይኒንግ ነበር ማለት ይችላለሁ። በጣም ቆንጆ ፍክክር ነበር በሁለቱም መሀል። ኦፕን ጌም ነበር፣ ደስ ይላል እና ሊቨርፑልም ያው ያንሰራራበትን መንገድ ወደ ጥንካሬው የተመለሰበት ያለውን መንገድ አይተናል። ቶትናምም ያው ድረኛ አልነበረም፣ ጥሩ ተፎካክሯል ማለት ይችላል። ጥሩ ጌም ነበር። እንዴት ታገኘው? ያ ጌሙ ያው እንዳልከው ደህና ነበር፣ ኢንተርቴይኒንግ ነበር ትንሽ ግን የዩናይትድ የቶተናም ተጫዋቾች ዲሲፕሊናቸውን አይታልና ቲሙን ጎድተውታል። ሁለት ቀይ ካርድ ትንሽ ዲሲፕሊን ይጎላቸዋል እና ኮንቴ ከወጣ ጀምሮ እስካሁን የቲሙ ፕሌየሮች ችግር አለባቸው ብሎ ነበር የወጣውና እኔ በጣም አይስተካከልም ብሎ ነበር ትዝ ካለ በቃ ልጆቹ ችግር አለባቸው ይሉ ነበረ እና አሁንም ያንን ነገር አይቻለው። ሲመጣ ይሄ አዲስ አሰልጣኝ ደህና ነበር ሲጀመር አካባቢ ሲዝኑ፣ ግን ከዛ በኋላ ልክ እንደ ድሮ በቃ ሆነዋልና የሆነ ፓሽን አታይባቸውም እና ደግሞ ቲሙን እንደዚህ በግልጽ እስከ መጉዳት ድረስ ሬክለስ ሆኖ ታገኛቸዋለህ ልጆቹን አንዳንዴ እና ይሄ ቶተናም ትንሽ የቆየ ችግር ሆኖበታል በቅርብ ሲዝኖች እና ያ ነበረ ትላንትናም ራሱ ኤኒዌይ ተገልብጦ ላስት ጊዜ ሁለት ሊቨርፑል ተጫዋቾች ቀይ ወጥተው ነበር። አሁን ደግሞ ቶተናሞች ሁለት ቀይ ወጥቶባቸው ብዙ ጎል የሚቆጠርበት ፊክስቸር ነው። ይሄ ፊክስቸር በሊቨርፑል አሸናፊነት ተጠናቋል። ግን ስቲል ሊቨርፑል አሳማኝ አይደለም። አሁንም ይቀረዋል ብዬ አስባለሁ በጣም እና እንደው እድለኛ ባይሆኑ ኖሮ ጊዜ ቢኖር በ9 ተጫዋች ራሱ ነጥብ ሊቀበሏቸው ሊጋሯቸው ይችሉ ነበረ። ወደ መጨረሻ ትንሽ ፕሬስ ያደረገ ነበር ቶተናም እና ሪቻርድሰን በተለይ ከገባ በኋላ አክቲቭ ስለሆነ ፕሬስ ያደረጋቸው ነበር እና ሊቨርፑል ገና ነው ይቀረዋል። ቶተናምም እንደዛው የተጫዋቾችን ችግር ዲሲፕሊናቸውን ምናምን ገና አላስተካከለም አሰልጣኙና እንግዲህ ምናይ ይሆናል ማለት ነው የሚቀጥለውን ነገር። ሌላ ሀሳብ አለ? አዎ እኔ አሁን በሁለቱ ጌም ላይ ያየሁት ነገር ምንድነው ለኮንፊደንስ ነው። አሁን ሊቨርፑል የኮንፊደንስ ርቆት ነበረ ማለት ያው ራስ መተማመናቸውን ሊያገኙ ይችላሉ ከሚለው አኳያ ነው። ለምንድነው በቃ ጥሩ ነው። እኔ ያየሁት ሁለት ነጥብ አለ እንዳልከው የቶተናሞች ሬክለስ መሆን። አሁን ምሳሌ የመጀመሪያው ቀይ ካርድ አይተው ከሆነ ምን በቃ ማለት ያው ተቃራኒ ሜዳ ላይ ነው ማለት ምንም ሊፈጥረው ማለት ያው ሁለት ነገሮችን ለመመልከት ይችላል። እንደነገርኩ ቶተናሞች ዲሲፕሊናሪ ችግር አለ አንድ፣ የሁለቱም እንግዲህ ሬክለስ ሆነው ያደረጉት ነገር ያው እንደ ቲሙን ገርቶታል ማለት ሞር ሙሉ ቢሆን ኖሮ ይሄ ውጤት ላይሆን ይችላል የሚመዘገበው አጠይንድ ማለት ነው። ያ መሆኑ ትንሽ ቶተናምን ዲሲፕሊናሪ ችግር አሁንም አብሮት እንዳለ ያሳያል። በሊቨርፑል በኩል አሁን ምሳሌ ያየሁት ነገር ጥሩ ነገር ምንድነው የኪቲኬ ጥሩ አቋም መሆን በሶስት ጨዋታ እንግዲህ 5 ጎል ማግባት ለሊቨርፑልም ለራሱም ጥሩ ሪካርድ ነው። ያንን ማየት ይችላል። ያው እንግዲህ ሊቨርፑል ይሄንን ማሸነፍ ችሏል። ተከባሩን ጨዋታ ማሸነፍ ችሏል። አወይ እንደመሆኑ ከነበረበት የውጣ ውረድ ችግር የኮንፊደንስ መዋዠቅ እንዲሁም ውጤት ማጣት ያንን ነገር አስጠብቆ መውጣትና ወደ ውጤት ለመመለስ ኮንፊደንስ ማግኘታቸው በዚህ ጌም እንዳሱ ማግኘታቸው ያው ወደዛ እንደረደራቸው ቤት ተሰራጋል። ሁለተኛው ጨዋታ በዲኪንሰን ኤቨርተን አርሰናል ያደረጉትን ጨዋታ እንዴት አገኘው? አዎ እንግዲህ ኤቨርተን አርሰናል ጨዋታ ተጠባቂ እንደነበረ ያው ሳምንቱን ሙሉ እንግዲህ ሲወራለት የነበረ ጌም ነው። ለምን ያው ኤቨርተንም ጠንካራ ነው በሚለው ያደረጋቸውን ጨዋታዎች ያስመዘገበው ውጤት ማየት ይቻላል። አርሰናል አዌይ እንደመጫወቱ ይህንን ትንሽ ሊያስቸግረው ይችላል ተብሎ ተገምቶም ነበረ። ያው እንደተገመተውም የነበረው ጌም
ጠንካራ ጃምበር ቢጀምርም ያቺ ፔናልቲው እንግዲህ 15 ቁጥር እጁ ነካት ከካላፊዮሪ ግንባር ላይ በእጁ እንግዲህ ጨርፎ የነካትን ኳስ ያው ግብ የመሆን ዕድል ስለነበረው ካላፊዮሪ ያንን ኳስ ወደ ፔናልቲ በዛ ታይቶ ፔናልቲ መስጠቱና ቪክቶሪያ ኬሬሽ ያንን ወደ ጎል መቀየሩ እና እቺ 3 ነጥብ ማግኘቱ አሪፍ ይመስላል። እንግዲህ እንደ ለዋንጫ መፎካከሩ ጥሩ ጠንካራ ነው ያስባለሁ። ፕላስ ደግሞ ምንድነው በጥንቃቄ ነበር አርሰናል ሲጫወት የነበረው አጫዋቱን አይተው ከሆነ በብስለትና በጥንቃቄ ነበር ወጥቶ ነበር የነበረው። ለምንድነው በቃ አሁን ከእነሱን ከጨዋታ ውጭ ማድረግ ነበር ያደረጉት የነበረው። ኤቨርተኖችን ኳስ ይዙ ምንም የሚፈጠር ኳስ ስላልነበረ አርሰናሎች ሞር እንዲረጋጉ አድርጓቸዋል። ተሞከረ አልነበረም። ያን ብዙ ጥሩ የሚባል ነገር ኳሶችም አልነበሩም። ሞር አርሰናል ተቋጥሮት 3 ነጥብ አግኝቶ ወጥቷል ያስባለሁ። አንተ እንዴት ተገኘው? ያ እንዳልከው ነው። ጨዋታው በጣም ጥንቃቄ የሞላበት ነበር እና ሲጀመር መጀመሪያው 20 ደቂቃ ኤቨርተን የተሻለ ነበረ። አርሰናል ትንሽ ከብዶት ነበረ እና ኤቨርተን ሙከራ አላደረገም። ነገር ግን ትንሽ ጨዋታውን ለመቆጣጠር ሞክሮ ነበር። ያ ሜዳቸውም ስለሆነ አርሰናልም ፓሲቭ ነበረ እና አርሰናል ከጀርባ ካሉ ተጫዋቾች እና ከራይስ ባለፈ ኳሱን ይዞ ወደፊት አልሄደም ነበር በብዛት እና ትንሽ ደክመው ነበር ከፊት ያሉት ሲጀመር ማለት ነው። ከዛ በኋላ እና ዙቢሜንዲ ትንሽ ጥሩ አልነበረም ሲጀመር አካባቢ ፊዚካሊ እነሱ ስትሮንግ ስለነበሩ ትልልቅ ስለነበሩ ሜቢ እሱ ከብዶት ሊሆን ይችላል ብዬ አስቤ ነበር። በኋላ ላይ ግን ወደ ጨዋታ ቴምፖ ተመልሷል እና በቡድን ጥሩ ነበሩ እነ ኤቨርተኖች እንደ ቡድን ሲከላከሉ ማለት ነው ሲጀመር አካባቢ። ነገር ግን ያው እስከ መጨረሻ መከላከል አልቻሉም እና ኦዴጋርድም ጥሩ አልነበረም። ብዙ ቦታ ላይ ኮሜንቶችንም አይቻለውና ኢዚ ይሻላል ምናምን እያሉ እየጻፉ ሰዎች አይቻለው። ግን መልሶ ደግሞ ጉዳትን ስለነበረ በአንዴ ወደ አቋሙ ላይ መለስ ይችላል። እሱንም ሀሳቦች አይቻለውና ተገቢ ይመስለኛል። እንደ ልቡ አልነበረም፣ ክሬቲቭ አልነበረም፣ ፕሬስ ያስደረጋቸው አልነበረም ፊት ያሉትንም ልጆች። ግን ያው እንደ ቲም ጥሩ ስለሆኑ ታክቲካል የሆነ ዲዩሬሽን ስላላቸው ላስት ጌም ከወልቭስ ጋር ከቶተናም ጋር ሲጫወቱ ሲጀመር አካባቢ ቀዝቀዝ ነው የሚያደርጉት እንዳየሁት ከሆነ ላስት 3 ጌምስ ማለት ነው አርሰናሎች እና በኋላ ላይ ግን 90 ደቂቃ ፊትነስ ስላላቸው ከቅርብ ጊዜ ወዲህ አርቴታ የሰራው ቡድን ላይ ሌት ኢን ዘ ጌም ፕሬስ አድርገው ያሸንፋሉ። የሆነች ኦፖርቹኒቲን መጠቀም ይችላሉ እና ላስት ይሄኛውም ጌም እንደዛ ነበረ። ከ20 ምናምን ደቂቃ በኋላ ላይ እየነቁ ፕሬስ እያደረጉ መጡ። ያው ኤቨርተኖችም እንደ መጀመሪያው ቻሌንጅ አድርገዋል፣ አላቆማቸውም። የጎል እድል ተፈጥሮ የተሻለ ደግሞ አርሰናል ፕሬስ እያደረገ ሄደ ማለት ነው። እና ከሞላ ጎደል እንደዛ ነው ያየሁት ጨዋታውን። አርሰናል እየተሻሻለ መጥቶ ጨዋታውን ትንሽም ጌም ኮንትሮል አድርጎታል። ነገር ግን ሂንካፒ ጥሩ ነበር እና ራይስ ጥሩ ነበሩ። ሁለቱ በጣም ጥሩ ነበሩ። ሳካም እንደዛ ጥሩ ነበር። አክቹአሊ ግን ሂንካፒ እና ራይስ በጣም ጥሩ ኳሊቲ አሳይተው ነበረ። ኳሱን ይከላከል ነበር ራይስ እንደለመድነው። አሁንም ደግሞ ወደፊትም ይገፋው ነበርና ጥሩ አቋም ላይ ነበር ራይስ። ሂንካፒም እንደዛው ጥሩ እንቅስቃሴ ሲያደርግ ነበረ። ጀማሪ ተጫዋች አይመስልም ለፕሪሚየር ሊጉ በጣም አሪፍ ነበረ። አንተ ካያቸው ናይስ አቋም ያሳየው ማን ነው ለአንተ ማን ኦፍ ዘ ማች የምትለው? ለኔ ምን መሰለህ አሁን እንደ ቲም የካላፊዮሪ እንቅስቃሴ ስቲል ነው በጣም ቆንጆ የሚባል እንቅስቃሴ ነበር። በጣም ጥሩ ነበር። እንቅስቃሴ ተቆየም ማጥቃት በጣም በቃ ዜሮ አድርጎታል የነበረው እንቅስቃሴ በማጥቃቱ በመከላከሉ ለኔ ካላፊዮሪ በቃ
ጥሩ ነበር ማለት ይችላል። ሁለተኛ ይህን ካፌ ደግሞ እንደ ልምድ እንደሌለው አይደለም የነበረ ነው ይመስለው ማለት የጋብሪኤል ማጋሊሽ ቦታ ላይ እንደሱ ፐርፎርም እንኳን ባያደርግም ቢያንስ ክፍተቱን አልፈጠረም ማለት የማጋሊሽ እንደሚል አላደረገንም ብዬ አስባለሁ። ያው ማለት ምንድነው ከሳሊባ ጋር የነበረው መቀናጀት በጣም ጥሩ ነበር። ያው ሳሊባ ከኋላ ቲሙን የሚመራው እሱ ቢሆንም የራያና ዋይስ መሀል ያለውን እንቅስቃሴ በጣም ኮንትሮል አድርጎት የነበረው እሱ ቢሆንም ወደ ቀኝ ያዘነበለ ነበር ሲከራከር አይተው ከሆነ በጣም እንቅስቃሴው ጥሩ ነበረ። ዋይስ እንደተለመደው ያው በቃ ይዘበስ በቃ ቆንጆ የሚባል ፐርፎርማንስ ነው የሚያሳየው። ያው ድካም ቢኖርበትም የምናውቀው ዋይስ ከኋላ ያለው እንግዲህ ከቨር የሰጠ ተከላካዮቹ አተሰንታይ ወደፊት ቦስ በጣም ያቀናጭ ነበረ። ያው እንዳልከው ትንሽ የኦዴጋርድ ይሄ ምንድነው ጌም ውስጥ አለመግባት አላደለ ከረጅም ጊዜ ጉዳት በኋላ ስትመጣ የነበረ አቋም በእንግዲህ አብሮ አይሆንም በመጫወት ነው የምታመጣው ነው የናት ብዙ ሚኒቶች ያገኛል። ወደፊት እንግዲህ የተሻለ ኦዴጋርድ እናያለን ብዬ አስባለሁ። ያው ረጅም ጊዜ ጉዳት ላይ መሆኑን ሳንዘነጋ ጉዳቱ ትንሽ ተጽዕኖ የፈጠረበት ይመስለኛል። ጥሩ ያልነበረው ብዬ የማስበው ሊያንድሮ ትሮሳርድ በዛ ላይ ስካስተዳክ ነው እንደ ቀድሞ አልነበረም። እርግጥ አንድ ኳስ ቋሚ መልሶበታል የታወቀ አይተናል። ግን ጌም ውስጥ አልነበረም ማለት ይችላል። የነበረው እንቅስቃሴ ጥሩ አልነበረም። በዛ ቦታ ላይ ትንሽ ማርቲኔሊ ቢያስገባው ሞር የተሻለ እድሎች ሊፈጠሩ ይችላሉ ያስብ ነበረ። ወይ ደግሞ እሱ ቀይሮ ጋብሪኤል ሄሱስ ወደ ግራ ቢወጣ ጥሩ ነበር ያስባል። ከሞላ ጎደል እንደ ቲም እንደ ዋንጫ ተፎካካሪነቱ በጣም የተሻለ ፐርፎርማንስ ነው ያስባል። ማለት ጌሙ ኮንትሮል አድርገውታል። ያው የሚፈልጉት 3 ነጥብ አሳክተውታል ያስባል። ናይስ ጌም ኮንትሮል የማድረግ አቅማቸው በጣም እያደገ ይመስለኛል። ከሲዝን ወደ ሲዝን ፓሲቭሊ ራሱ ጀስት ታክቲካቸውን እየተገበሩ በጣም ጌሙን ኮንትሮል ያደርጋሉ። ኢንዲቪጁዋል ስኪላቸው በጣም አሪፍ ነው። እንደ ቲም ደግሞ ከምንም በላይ አርሰናል የተቀየረው በአርቴታ ስር እንደ ቲም የመጫወት አቅማቸው ነው። ላይክ ሁሉም ይከላከላሉ፣ ጋፕ አይፈጥሩም። ሊንክ አድርገው ሁሉም ተጫዋቾች ሜንታሊ እየተጋገዙ ነው ቡድኑን የሚሰሩት ማለት ነው። እና ያንንም ያው ቀጥለው አሳይተዋል ማለት ነው። ሰው ስለ ቀጣዩ ጌምስ ምን ትጠብቃለህ? አሁን ማክሰኞ ከፓላስ ጋላቸው የፕሪሚየር ሊግ አይደለም ያው እና ምን እንጠብቅ? እኔ እንግዲህ እንደ ዋንጫ ተፎካካሪ ነው ታስበው ያው ሰከንድ ቲም ያስገባሉ ገምታለሁ። ያ ለከነዚህ ዋናው ጌሞችን ያው ቤስት ዲፈረንስ ሰርቷል ያስባል። ያ ለሚስጥር ተጫዋቹ ያ እንደዛ እና ያው ፓላስ ላይ እንግዲህ የሚኖረው ነገር ትንሽ ያው ፓላስ ደግሞ ያላቸው ትልቅ ውድድር ደግሞ እንዳይነት ዋንጫዎች ላይ ስለሚሆን ያንን ነገር ጠንካራ ነው ገምታለሁ። ከተም አሁን ዋናው ጌም ይዞ በማይገባ ስለሚታወቅ ይገባል ብዬ አልገምትም። የማሳረፍ ምናልባት የተወሰኑ 2-3 ተጫዋቾችን ቀላቅሎ ሊያጫውት ይችላል። ያው ጌሙን እንደተለያው በጌሙ ፐርፎርማንስ ያህል ሜቢ ጄሰስም ሊገባ ይችላል። ጊዮኬሬስ እንዲያርፍ እነሱ ሊገቡ ይችላሉ። እንግዲህ የረፍት ነበሩት ያ ማዱኬም ሳካን ማሳረፍ ያለበት ይመስለኛል። ያ ትክክል። ያ ግን ለዋንጫ ወደ ቀጣይ ከቼልሲ ጋር ደርሶ መልስ ነው የሚያደርጉት ይሄን ካሸነፉ ለዋንጫ ለማለፍ ማለት ነው። ሰው ጥሩ ደረጃ ላይ ስለደረሱ ግን ቤንች ነው የሚያደርጋቸው ብዬ አስባለሁ እንጂ ያ ቲሙን መጠቀሙ ግን አይቀርም ዞሮ ሮቴሽን የመጠቀም ግዴታው ስለሚገባ ምሳሌ እነዚህ እንዳለ መሰለ እንደዚህ ጌም ላይ አንዳንድ ጉዳቶች ሊመጡ ይችላሉ፣ ታስተናግድ ይችላል ማለት ትልቁን ህልምን ሊያጨናግፍ የሚችል ጉዳት ሊመጣ ይችላል። ያ ማለት ምንድነው ሪስክ መውሰድ የለብንም። ማድረግ ያለብን ምንድነው በቃ ያሳፈርኩ ደግሞ ለሰከንድ 45 ላይ ማስገባት ወይ ደግሞ ያለው ነገር ጌሞችን ያየ በቃ ማኔጅ ማድረግ ያው ካርቴታ ይጠብቃል።
ፓላሶች አሁን ሙሉ ለሙሉ አቅማቸውን እንትን ሊጠቀሙ ይችላሉ። ያው ያሉበት ስቴጅ ቀሪን ካሸነፉ ያው ወደ ግማሽ ፍጻሜ ነው ይመስለኛል የሚያልፉትና ያን እድል ለመጠቀም እነሱ ጠንካራ ሆነው ሊመጡ እንደሚችሉ ያው ይጠበቃል። ያ ናይስ። ኤቨርተንም ከበርንሌ ጋር ያለው ቀጣይ ጨዋታ ያው ቲሙ ተሻሽሏል እና የተሻለ ውጤት ያገኛሉ ብዬ ኔክስት አስባለሁ። ወደ ዛሬው እስኪ የምንምጣን አስቶን ቪላ እና ዩናይትድ እንዴት ነበር ጨዋታው? አስቶን ቪላ እና ማን ዩናይትድ እንግዲህ የነበረው ግን ቪላ ፓርክ ላይ እንደመሆኑ ያው አስቶን ቪላ ያለበት ሪከርድ እና ያው እናውቀዋለን። በጣም በማሸነፍ ሰው ወጥቶ እስካሁን ድረስ ያሸነፋቸው ጌሞች በጣም እንግዲህ ቁጥራቸው ከፍ እያለ ነው እንደምናውቀው። ይህንን በዚህ ኮንፊደንስ ነበረ ቪላው ላይ እንግዲህ ዩናይትድ ነው የጋበዘው። ግን እኔም እንግዲህ በጣም በተሻለ ፕሬስ በተሻለ በቃ ውጤት ይሆናል ብዬ ገምቼ የነበረው ለቪላ ነበረ እድሉ ሲሰጥ ስለምን ካላቸው ኮንፊደንስ አኳያ ካለበት የደረጃ ሰንጠረዥ ስታየው እየመጣበትን ከነበረበት ሁኔታ ስታይ በጣም የተሻለ ተጋጣሚ ነው የማስብ የነበረው አስቶን ቪላ ነበር። ግን ያው ሜዳ ላይ ያየሁት ውጤት ደግሞ እጅግ ሰርፕራይዝ አድርጎኛል። ምንድነው የነበረው ዩናይትዶች በጣም ኳሱን ይዘው ፕሬስ ያደርጓቸው የነበሩት እነሱ ነበረ። ድሎችን ለኛም አልነበረም ናቸው ግን ያው ድሎችን ባለመጠቀም ትንሽ ዋጋ የከፈሉ ይመስለኛል። ያው ድሎችን ባለመጠቀም ስለ ድረኛ ያልነበሩ በሚችሉት አቅም ሞክረውታል። በጣም ፕሬስ አድርገውታል። የጎል ዕድል ፈጥረዋል ከቪላ በተሻለ ያንን ነገር መጠቀም አንዳንዴ ያው እድልም ያስፈልጋል ኳስ ላይ መጠቀም ባለመቻላቸው የሚገርም ነገር ያው ሞርጋን ሮጀርስ በጣም በቴክኒክ ብቃቱ በጣም ጥራት ያለው ተጫዋች ማለት ትችላለህ። በጣም ቴክኒካል ተጫዋች ነው። በጣም ባንት በቀኝ እግሩ ከተከፈተለት ተከላካዮችን አስከፍቶ ከርላው በመግባት የሚችል ጠንካራ ሹተር ነው። እንደዚህ አይነት ሁለት ድሮች አግኝቶ ሁለቱንም ወደ ጎል ቀይሯቸዋል። ይህንን ያው በተከላካዮች ያለውን ልምድ ማነስ እሱ በጣም ከተቶች ተጠቅመው ልምድ ማለት ይቻላል። ያው ሰፈር ያደርገዋል። ዲሴንት የሆነ ሌላ ልምድ ያለው ተጫዋች ቢሆን እንዳልከው እንደነ ማጓየር ምናምን ሊያድነው ይችላል። ያ ክፍተት በጣም ሰጥቶት ነበር። ያ በጣም ትክክል ዋይድ ነበር፣ ሰፊ ነበር። እሱም ያው አንድ ሁለት እየገፋ ነው እንግዲህ የሚያስከፍትና ያችን ስፖርት ላይ ትክክለኛ ስፖርት ላይ ሲደርስ ያው ያችን ከርል በመስጠት እንግዲህ ቲዮሪው ነው ነበር ወደፊት የምናውቀው። አሁን የሮጀርስ እንግዲህ እሱን አይነት ከርል ምቶችን ያው በመምታት ሁለቱን ብቻ አስቆጥሯል። ከዛ እንግዲህ ለዩናይትድ ደግሞ ኩኛ ነበረ ከዶርጉ የተሰጠውን ኳስ እሱም ከርል ሆነች ቆንጆ ጎል ነበር ያስቆጠረው እና ያው በሁለቱም በኩል ላይ ያየሁት ነገር ብዙ ጠንካራ ነበር። ቆንጆ ኳስ ነበር። ፉክክር የበዛበት ነበረ። ባትጠቅም ጌም ነው። ሁለቱ ግን የዩናይትድ ከነበረበት ሁኔታ ስታየው አስቶን ቪላ ተከላካይ ውጤቱን ለማስጠበቅ ችሏል። ያ ትልቅ ሪከርድ ነው ያሻሻሉት። ከ100 ዓመት በላይ የነበረ ሪከርድ ነው ያሻሻለው ኦምሬ ያና በተከታታይ የማሸነፍ አቅማቸው ይጨምራል በጣም እና ታይትል ኮንቴንደር የመሆን አቅም እንዳላቸው አሳይቷል ሲል ነበር ኮሜንታተሩና ያ ሞሮለስ ስለማለት ያ ኦምሬ ደና አርጎታል። ድጋሚ ቲሙን ትንሽ ላስት ይር እና ላስት ሲዝን እና አሁንም ሲጀምር አካባቢ ሲዝኑ እንደዚህ አልነበርም። አሁን ግን በጣም ለሁሉም ተጋጣሚ ቻሌንጀር ናቸው በጣምና ኳስ ኦፖርቹኒቲ የመፍጠር እድላቸው ላይክ ፍላጎታቸው ጥሩ ነውና ኦፖርቹኒቲዎችን ክሬት ስለሚያደርጉ እየተጠቀሙት ነው እና ጥሩ ጌም ነበር እንዳልከው። ዩናይትድ ደግሞ በጣም እየተሻሻለ ነው፣ ግን ስቲል ተጫዋቾቹ አለመሟላታቸው ብሩኖ መውጣቱ ጎድቷቸዋል እንጂ አሞሪም እያሻሻለው እንደሆነ እየተሰማኝ ነው ቲሙን ማለት ነው። አዎ ለተረዳሁት ነገር ምንድነው አሁን የሰውየው ማለት ብዙም እንዳለ መሰለህ ማለት ኳሱን ይዘውት በመጫወታቸው ማለት ኳሱን ይዘውት ፕሬስ የሚያደርጉበትን መንገድ ስታይ
ዊንግ ባኮች በሚፈልገው የአምበሩም ሲስተም 3-4-2-1 የሚባለው እንግዲህ የሚከተለውን ፍልስፍና ዊንግ ባኮቹ በጣም ጠንካራ ዊንግ ባክ ይፈልጋል ለዚህ ሲስተም ነው። ማጥቃትን መከላከል የሚችል እንግዲህ ፓሪስ ሴን ጀርመን ላይ እንደምናያቸው አይነት ዊንግ ባኮች ይፈልጋል እና ያንን ዲዛይን መጨመር የሚችል ከሆነ በጣም የተሻለ ነገር ማስመዝገብ ይችላል ይገምታል። ዛሬ ጌም ላይ እንደተከርከው እንዳልከው አንተ እንደተረዳን ላይ ነው የብሩኖ እንግዲህ የጉዳት መውጣት ሲስተሙን እንዲቀየር አስገድዶታል። መሀል ላይ ደግሞ እንግዲህ ትልቅ ክሬቲቭ ተጫዋች የነበረው እሱም ስለነበረ እነዛን ነገሮች ወደ ኩኛ ከመስመር ወደ መሀል መግባት ከማውንት ጋር ተጣምሮ ያንን ነበረ ድሮሽ እንዲፈጠር ሲሞክር የነበረው እና ያንን ያው የእሱ መውጣትን ማስተዋጽኦ እንዳለው ገምታለሁ። ሞር ያንን እድል የሚፈጥራቸው እድሎች ለአስቶን ቪላዎች ትልቅ ሪሊፍ ነበረ እሱ መውጣት። ያንን የሚፈጥርላቸው ተጫዋቾች ላይ ኩኛ ወደኋላ መሳባቸው ወደ መሀል ከመስመር ወደ መሀል መግባቱ እድሎችን እንግዲህ እንዳያገኝ አድርጓቸዋል። ግን እንደ ጌም በአጠቃላይ ፕረስ የሚያደርጉበት መንገድ ፕላስ ደግሞ ኳሱን የሚይዙበት እና የሚጫወቱበት መንገድ በጣም ትልቅ ለውጥ ተስፋ እንዲኖረው ተስፋ የሚታይ በእንደዚህ አይነት ሽንፈቶች የሚታይ ተስፋ እንዳለው እያየን ነው። በዚህ ጌም ላይ ማለት ኳሱን ይዘው ተጫዋታሉ፣ እድሎችን ለመፍጠር ይሞክራሉ። በጣም ከአስተን ቪላ የተሻለ እድል የፈጠረው ዩናይትድ ነበር። እዚህ ጌም ላይ የሞከሩትንም ሙከራዎችን ለመመለስ ብታይ የተሻለ ሞክረው ዩናይትድ ነበር ማለት ይቻላል። ያ ናይስ። አርብ ዕለት ደግሞ ከኒውካስል ያለው ዩናይትድ እና ያው አፕዴት ማድረግ አለበት ቲሙን በታክቲክም ያው ከቻለ በተጫዋቾቹ እና የተሻለ ውጤት ማምጣት ያለበት ይመስለኛል። እንደ ቲም ግን ገና ያሻሻላቸው እንዳለ ነው አሁን የሚሰማኝ። ምን ትጠብቃለህ የኒውካስል ጌም? የኒውካስልም ተመሳሳይ ነው ልክ እንደ አስቶን ቪላ። የነሱ ደግሞ ምን አለ መሰለህ በጣም ፈጣን ኳስ ነው፣ በጣም ትራንዚሽን የሚጠቀሙ ኳሶች ላይ በጣም ፈጣን ነው ማለት ዋልት ማዳኖች የሚጠቃበትን መንገድ አይተው መስመር ላይ ያሉት አጥቂዎቹ ስታያቸው ጉማሬሽን ስታይ በጣም ፈጣን ነው። በጣም ፐርሰን የሚጫወቱት እንግዲህ መሰለህ ኒውካስሎች አሁን እንግዲህ ዋልት ማዳን ከፊት ያለውን አጥቂ ስታይ ለሱ ደግሞ እነዚህ የመስመር አጥቂዎች በጣም የተወሰነ ትራንዚሽን በፈጣን ትራንዚሽን እናደረጉት ኒውካስሎች እንደምናያቸው ያንን ነገር ስታይ የተከላካዮቹ ትልቅ ቻሌንጅ ሰጣቸዋል ይሉታል። ፕላስ እንግዲህ ጉማሬሽ እንግዲህ ቀኝ ላይ ደግሞ ግራ ላይ ደግሞ ስታይ ደግሞ ነባነስ እና እንዲሁም ጎርደን ስታያቸው በጣም ፈጣን ተጫዋቾች ናቸው። ግን አሁን ለባልስታይል ደግሞ ካለው የማጥቃት በጣም አስቸጋሪ ቦታ እያያዝና አጨራረሱ ብቃት ስታይ ትልቅ ቻሌንጅ ይሆናል። ትልቅ ቻሌንጅ ይስጣቸዋል ብዬ ገምታለሁ። ዩናይትዶች እንግዲህ ቦርኖ ከተመለሰላቸው ጉዳት እንግዲህ ምናልባት መሀል ላይ ያለው ክሬቲቪቲ ምናልባት ጥሩ የሆነ ጥሩ ፉክክር ይሆናል ብዬ ገምታለሁ። አሁን ዩናይትድ እንግዲህ ከፊት ያጨራረስና መሀል ላይ ያለውን እንግዲህ ክሬቲቪቲ የቦርኖ መመለስ ጥሩ ከሆነላቸው ምናልባት ያን ነገር እንግዲህ ካስተካከሉ የተሻለ ነገር እናያለን ብዬ ገምታለሁ። ልክ እንደዛ ራስ ናይስ። ያ ቻሌንጂንግ ጌም እንደሚያሳዩን ሁለቱም ለእርስ ለእርስ ቻሌንጅ እንደሚደራረጉና ጥሩ ጌም እንደምናሳይ ነው የምገምታለሁ። እንግዲህ ያደርሰንና ለቀጣይ ሳምንት ደግሞ እናወራለን ድጋሚ። አመሰግናለሁ። መልካም ጊዜ። አመሰግናለሁ። እሺ መልካም ጊዜ። ቻው።